ሰላም እንዴት ናችሁ? ወደ ዛሬ የመረጃ ሰዓታችን ተመለስን። በዛሬ የመረጃ ሰዓታችን እስኪ ስለ ሰሜን ኮሪያ ምን ያክል ታውቃላችሁ? ዛሬ በዚህ ዝግጅታችን ላይ የሰሜን ኮሪያ ከሌሎች የዓለም ሀገራት ለየት የሚያደርጋትን ነገሮች እናስቃኛችኋለን። እስከ መረጃው ፍጻሜ ድረስ ላይክ እና ሰብስክራይብ እያደረጋችሁ አብረን እንቆይ። ሰሜን ኮሪያ ቅርብ ጊዜ ከተመሰረቱ የዓለማችን ሀገራት መካከል አንዷ ናት። የተመሰረተችው በኪም ኢልሲንግ ሲሆን አሁን በመንፈስ መልክ ሀገሪቱን እንደሚገዙ የሚያምኑ አስገራሚ ህጎችና ስርዓቶች በሀገሪቱ ውስጥ አለ። አሁን ወደ እናንተ የማደርሳችሁ መረጃዎች እንኳንም ሰሜን ኮሪያ ያልተፈጠሩ የሚያስብሉ ሊሆን ይችላሉ። እስኪ ከነዚያ አስገራሚ ነገሮች መካከል ጥቂቶችን ወደ እናንተ እናድርስ። አንደኛ፣ ሰሜን ኮሪያ የቀን አቆጣጠር አገሪቱን በሰራት ኪም ኢንግ ሱል የትውልድ ቀን ነው። ለቀሪው ዓለም 21ኛው ክፍለ ዘመን ሊሆን ይችላል። ነገር ግን በሰሜን ኮሪያ ላሉ ሰዎች በኪም ኢልሲንግ ዓመት ነው ቀኖችን የሚቆጥሩት። የዱቼ ቀን መቁጠሪያ በመባልም ይጠራል። የሰሜን ኮሪያ የዱቼ ቀን መቁጠሪያ የሚጀምረው ከአፕሪል 15 1912 መስራቹ ኪም ሱንግ የተወለደበት ቀን ጀምሮ ነው። ሁለተኛ፣ 3 የቲቪ ቻናሎች ብቻ አሏቸው። የሰሜን ኮሪያ ህዝቦች 3 የቲቪ ቻናል ብቻ መከታተል የሚፈቀድላቸው ሲሆን እነዚህም የተመረጡት 3 የቲቪ ቻናሎች ሁሉም ፕሮግራሞች በመንግስት ቁጥጥር ስር ናቸው። ከዓለማችን ሀገራት የሚዲያዎች በጠባብ መንገድ ከሚመሩ ሀገራት መካከል የመጀመሪያዋ ናት። ሶስተኛ፣ ሰሜን ኮሪያ ውስጥ በምርጫ ወቅት አንድ እጩ ብቻ ይቀመጣል። ከ1948 ዓ.ም ጀምሮ በአገሪቱ ያለው አምባገነናዊ አገዛዝ እና ተመሳሳይ ቤተሰብ እየገዛ ባለበት ወቅት ምርጫው በየዓመቱ መደረጉ በጣም ያሳዝናል። መራጮች የሚመርጡት አንድ አማራጭ ብቻ ነው። ለከንቲባ፣ ለክልላዊ ገዢዎች ወይም ለአካባቢ ጉባኤዎች ምርጫም ይሁን በእያንዳንዱ አውራጃ በምርጫው ላይ አንድ እጩ ብቻ ይገኛል። የሚመርጡት ህዝቦች እጩ ተመራጩን መርጠው ይሄዳሉ። ሌላ ምርጫ የላቸውም። አራተኛ፣ ሰሜን ኮሪያ ውስጥ ለሚማሩ ተማሪዎች ወላጆቻቸው ለልጆቻቸው ጠረጴዛና ወንበሮችን ማቅረብ አለባቸው። ተማሪዎች ጠረጴዛ ከሌላቸው መማር አይችሉም። የሚማሩት ተማሪዎች በራሳቸው ጠረጴዛ ላይ ተቀምጠው ይማራሉ። ከትምህርት በኋላም ለመንግስት ስራዎች ይሰራሉ። ለምሳሌ የተጣሉ ቆሻሻዎችን መሰብሰብና ማቃጠል። አምስተኛ፣ የሶስት ትውልድ የቅጣት ህግ። የሶስት ትውልድ የቅጣት አገዛዝ ከዜጎች ምንም አይነት ትችት የማይታለፍበት አስፈሪ የአገሪቱ ሁኔታ ነው። አንድ ሰው ወንጀል ከሰራ ቅድመ አያቶቹ ወላጆችና ልጆች ጨምሮ የደም ዘር በሙሉ ወደ እስር ቤት ይገባሉ። ስድስተኛ፣ የፕሮፓጋንዳ መንደር። ልክ እንደ ሌሎች የፕሮፓጋንዳ እንቅስቃሴዎች በሰሜንና ደቡብ ኮሪያ ድንበር ላይ የፕሮፓጋንዳ መንደር አለ። እንደ አውሮፓውያን አቆጣጠር በ1953 የኮሪያ ዲሚትሪ ራይድ ዝድ ዞን ጦርነት ከማቆሙ እና በሁለቱም ሀገራት መካከል እንደ መሸሸጊያ ቀጠና ሆኖ ያገለግላል። በዚህ መንደር ላይ የሰሜን ኮሪያ ኢኮኖሚያዊ ስኬት የሚኮራበት ኪጆንግ ዶንግ መንደር ይገኝበታል። ይህ መንደር በጣም ምርጥ ቤቶችና በጣም ጽዱ ከተማ ነው። በዚህ መንደር ሰዎች አይኖሩበትም። አልፎ አልፎ ከተማዋን ለማጽዳት ብቻ ጽዳት ሰራተኞች ይገባሉ። ይህ መንደር ደቡብ ኮሪያን ከርተው የመጡ ሰዎችን ለመሳብ ደቡብ ኮሪያን ለማስፈራት የተሰራ ውብ መንደር እንደሆነ ይገለጻል። ሰባተኛ፣ ሰሜን ኮሪያውያን 28 ድረገጾችን ብቻ መጎብኘት ይችላሉ። የሰሜን ኮሪያ ዜጎች በበይነ መረብ ላይ 28 ድረገጾችን ብቻ ማሰስ ይፈቀድላቸዋል። የኢንተርኔት መረጣቸው ብራይት ተብሎ የሚጠራ ሲሆን በበይነ መረብ የሚገኝበት የኮምፒውተር ተደራሽ ነፃ ክፍል ነው። ኮምፒውተሮች በጣም ውድ ናቸው እና አንድ ሰው ኮምፒውተር ለመግዛት ከመንግስት አስቀድሞ ፍቃድ መጠየቅ ያስፈልገዋል። ስምንተኛ፣ የኪም ዶንግ ኢልን አስከሬን በመስታወት አድርገው ለጉብኝት ክፍት አድርገዋል። የሰሜን ኮሪያ አገዛዝ የሀገሪቱ ብቸኛ ባለቤት መሆናቸውን ለማረጋገጥ የማይፈነቅሉት ድንጋይ የለም። ሀገሪቱ የሰሜን ኮሪያን መሪ ኪም ጆንግ ኢልን አስከሬን በመስታወት መቃብር ውስጥ አስቀምጣ ለቱሪስቶች ለማሳየት ክፍት አድርጋለች። እናም መጎብኘት የገባ ቱሪስት በእጁና በእግሩ ስር መስገድም ግዴታ ይለዋል። ዘጠነኛ፣ ሰሜን ኮሪያ ውስጥ ሰማያዊ ጂንስ መልበስ በፍጹም የተከለከለ ነው። ሰሜን ኮሪያ ሰማያዊ ጂንስ የአሜሪካ ኢምፔሪያሊዝም ምልክት አድርጋ ትመለከታለች። ስለዚህ በአገሪቱ ውስጥ ይህ ልብስ መልበስ በሕግ ያስቀጣል። አስረኛ፣
ለወንዶች 28 የፀጉር አሰራር ብቻ አለ። የኮሪያ ወንዶች ከ28 የፀጉር አሰራር ዝርዝር ውስጥ መምረጥ ይችላሉ። ከመንግስት የጸደቀ የፀጉር አሰራር በስተቀር ማንኛውም የፀጉር አሰራር ወደ እስር ሊያመራ ይችላል። ያላገቡ ሴቶች ፀጉራቸውን አጭር ማድረግ አለባቸው። ሰሜን ኮሪያ ውስጥ አጭር ፀጉር ያላት ሴት ካያችሁ አላገባችም ማለት ነው። ያገቡ ሴቶች ግን ብዙ አማራጭ ይቀርብላቸዋል። 11ኛም የሃይማኖት ነጻነት የለም። እንደ ማንኛውም ሀገሮች ሰሜን ኮሪያ ውስጥ የሃይማኖት ነጻነት የለም። ሀገሪቱ ራሷን አምላክ የለሽ መንግስት ብላ ትጠራለች። እናም የትኛውንም ሃይማኖት ሊፈጽም የሚታየውን ሁሉ ታሳድዳለች። 12ኛ በዋናዋ ከተማ ውስጥ የሚኖሩት መንግስትን ሁሉን ነገር ይቆጣጠራል። መንግስት ከምግብ ጀምሮ እስከ አደይ አበባ ድረስ እየተቆጣጠረ ባለበት ወቅት ገዢዎቿ ሀገር ህዝቦቿ የሚኖሩበት ቦታ መቆጣጠሩ ሊያስደንቅ አይገባም። በሰሜን ኮሪያ አንድ ሰው በዋና ከተማዋ ፒዮንግያንግ ለመኖር የመንግስት ፍቃድ ያስፈልገዋል። በተጨማሪም ወደ ዋና ከተማ የሚገቡ የቆሻሻ መኪኖች ባለቤት መቀጮና ከከተማዋ ውጭ የመጓዝ የጉዞ ሰርተፊኬት ያስፈልጋቸዋል። 13ኛ ሰሜን ኮሪያ ውስጥ ከመንገድ ዳር አረም ወይም ካናቢስ በነፃ ይገኛል እና እነዚህን ካናቢሶች አንስቶ በነፃ መጠቀም ይቻላል ማለት ነው። 14ኛ የህዝብ ግድያና ሰብአዊ ጥሰት ከብዙዎች የሰብአዊ መብት ጥሰቶችና ጭካኔዎች መካከል ሰሜን ኮሪያ የዜጎቿን በአደባባይ የመግደል ወንጀል ትፈጽማለች። እንደ አውሮፓውያን አቆጣጠር በ2015 በመከላከያ አዛዡ ሃንግ ዩንቾል በጸረ አውሮፕላኖች ሽጉጥ በመቶዎች የሚቆጠሩ ሰዎችን ፊት ሲገድል የነበረውን ጉዳይ የሚያስታውስ ማን ነው? 15ኛ ሰሜን ኮሪያ የራሳቸውን የቅርጫት ኳስ ህግ አላቸው። ሰሜን ኮሪያ በሚታይ መልኩ ራሳቸውን ከሌላው ዓለም አግልላ ስፖርታዊ እንቅስቃሴዎችን አንጸባርቃለች። የሰሜን ኮሪያ የቅርጫት ኳስ ህግም ጨዋታው ከማለቁ 3 ደቂቃ በፊት የተቆጠሩ 3 ጎሎች በጨዋታው የመጨረሻው 3 ደቂቃዎች ውስጥ የገቡ 8 ጎሎች ጋር እኩል ነጥብ ይጋራሉ። 16ኛ ሙዚቃን መከልከል የኪም ጆንግ ኡን አገዛዝ ምንጊዜም አቋሙን አደጋ ላይ የሚጥል ማንኛውም ነገር በመጠባበቅ ላይ ነው። እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ኪም ጆንግ ኡን በመንግስት የታገዱ ዘፈኖችን ያላቸውን ሁሉንም ካሴትና ሲዲዎች እንዲሰረዙ አዋጅ አውጧል። ምክንያቱም ግጥሞች በዜጎች መካከል አለመግባባት ሊፈጥሩ ይችላሉ ተብሎ ስለሚታሰብ። 17ኛ ሰሜን ኮሪያ ለውትድርና ከፍተኛ ገንዘብ ታወጣለች። በተደጋጋሚ የሚደረጉ የኒውክሌርና የሚሳኤል ሙከራዎች በግልጽ ይታያል። የሀገሪቱ ኢኮኖሚ በከፋ ውስጥ ሊሆን ይችላል። አብዛኛው ህዝቧ ምግብ ፈላጊ ነው። ይህ ግን ሰሜን ኮሪያ በመቶ የሚሆነውን የሀገሪቱ ውስጥ ምርት ለውትድርና ከማውጣት አያግዳትም።